እኛ በፈለግነው ወይ እኛ በፈለግነው መንገድ የራሳችንን ትርጉም ሰጥተን ሰዎች የሚሰሩ ሰዎችን ለምንድነው ከኋላ እየተከተልን የሆነ እግርግራቸውን የምንመታቸው እንዳይራመዱ እንዳይንቀሳቀሱ? እነሱን መሆን ካልቻልን እነሱን መድረስ ካልቻልን ምንድነው አርፈን ብንቀመጥስ? እነሱ ያሉበት አካባቢ አይመቹንም አይደል? እኔ ሰሞኑን ሀቢባ ላይ የሚወርድባት ነገር አካውንቷን ያዘጋሉ። ስንት የተለፋበት አካውንት ነው 3-4 ጊዜ ሲዘጋባት አይቻለሁኝ። ምንድነው ምክንያታቸው? እኔ እኮ የሚገርም ነው። የሰው ልጅ መረዳት ካልቻላችሁ ወይም ደግሞ እኛ እንደፈለግ ነው እኛ ወደ ፈለግነው ትርጉም ከሰጠን በኋላ ሰዎች የሚያወሩትን ነገር እነሱ እንደዚህ ለማለት ነው የፈለጉት ወይም ደግሞ እነሱ እንደዚህ ነው ያሉት ብለን መናገር የምንችልበት አቅምና ሞራል የለንም። ምክንያቱም እኛ እንደፈለግና የተረጎም ነው። እሷ እያለች ያለችው የጉራጌ ማህበረሰብ ለስራ ያለው ተነሳሽነት ከፍ ያለ መሆኑን አጋና ለመግለጽ ነው የሞከረችው። ይሄንን ደግሞ እነሱ ምንድነው ያደረጉት? የሆነ ዞር አድርገው የጉራጌ ማህበረሰብ አዛኝ እንዳልሆነ ሰው እንኳን ቢሞትበት አስከሬኑን አስተኝቶ ስራ ይወጣል ነው ማለት የፈለገችው። ያለችው እንደዛ ነው ተብሎ ነው። ተጎርተናል፣ የሆነ ተተችተናል፣ ለምን እንደዚህ ተነካን ተብሎ ነው። አያችሁ፣ መረዳት ሰውን የሆነ የሰውን ስም መረዳት ካልቻለን ወይ ደግሞ ንግግራቸውን ምን ለማለት ፈልገው ነው ተብሎ ማወቅ ካልቻለን ለምንድን ነው ዝም ብንል ብናልፍ? አትመቸኝም አይደል? እኔ ለምሳሌ አልከታተላትም፣ ብዙ ጊዜ አላያትም። የግድ ትመቻችሁ አይደለም፣ የግድ ቤቷ ገብታችሁ ደግፏት አይደለም፣ የምትሰራውን ስራ ውደዱላት አይደለም። አትሊስት እየሰራች ነው አይደል? የራሷ በራሷ ሙድ ትኑር። ማንም ሰው ይስራ ያገኝ። ምንድነው አካውንት ይከፈታል፣ ብዙ የለፋችበት ነው። ብዙ ሺህ ወደ 1 ሚሊዮን የተጠጋ አካውንትን በቅርቡ እንደተዘጋባት የተዘዋወራቻለሁ። ይሄ ሁሉ ምንድን ነው? ስራ የላችሁም? ግሩፕ ፈጥራችሁ የሚሰራን ሰው ለመጣል ማህበር ስትፈጥሩ ሌላ ማህበር የምትፈጥሩበት ነገር የለም? ይሄ ጦርነቱ የሚቆምበት መንገድ፣ ሰው የሚያልቅበትን መንገድ እስኪ ማህበር ፈጥራችሁ አስቆሙልን። እኛ እያለቀስን እየተጎዳን ነው።